መስፍን አይኔ እየገደላችሁ ይኸውልህ ሳኑ ተረጋጋና የተፈጠረውን በሙሉ አስረዳ። እባካችሁ ፍቱኝ። ኧረ እኔ የማውቀው ነገር የለም። ኧረ እባካችሁ እባክህ ግዛው፣ እባክህ እኔ መሞት አልፈልግም። እባክህ ግዛው፣ አትግደለኝ። የነገርኩህ ነገር እንዳለ እውነት ነው። እባክህ ግዛው፣ አትግደለኝ። መሞት አልፈልግም። እባክህ ግዛው፣ እባክህ እኔ መሞት አልፈልግም። እባክህ ግዛው፣ አትግደለኝ። የነገርኩህ ነገር እንዳለ እውነት ነው። እባክህ ግዛው፣ አትግደለኝ። መሞት አልፈልግም። እባክህ ሁሉ ያንተ ጥፋት ነው። ሁሉ ያንተ ጥፋት ነው። እንዴት እንደዚህ ሊፈጠር ይችላል? ሰባት አረግ ነው። ወይኔ እንደዚህ ይፈጠራል ብዬ እንዴት ላስብ እችላለሁ? ሄሎ፣ ቀጣዩ አንተ ነህ። ታሚና አወራህ? ምንድን ነው የሚለው? ይኸውልሽ ተረጋጊና አሁን የምነግርሽ ነገር በሙሉ አዳምጪ። የተወሰኑ ቅያሬ ልብሶቻችንና እኔ የምነግርሽ ቦታ ላይ እንገናኛለን። ከዛ ለተወሰኑ ቀናቶች ከከተማ እንወጣለን ማለት ነው። ያማል እንዴ? ቤተሰቦቼ ምን ብዬ ነው የምወጣው? ቆይ ለምን ለፖሊሶች አንናገርም? እያንዳንዷን ያደረግናትን ነገር ረሳሻት? ከዛ ሁሉንም ነገር ፖሊስ ካወቀ በኋላ ዝም የሚለን ይመስልሻል? እስር ቤት ነው የምንበሰብሰው። እና ግዛው ከሚገለን አይሻልም? ምን ለፖሊስ ብንናገር ኖሮ ሁሉ አይፈጠርም ነበር። እነዛ ሊማይወጡ ነበር። ይኸውልሽ ፍቅር፣ ባለፈ ክረምት ቤት አይሰማም። አሁን ከገባንበት ችግር እንዴት መውጣት እንዳለብን ብቻ ነው ማሰብ ያለብን። ከሱ የሞት ቅጣት ብናመልጥ እንኳን ከይልቀል ችግሮቻችንን በየደረጃቸው ነው ማሰብ ያለብን። መጀመሪያ ከሞት እናመልጥ፣ ከዛ ደግሞ የሚፈጠረውን አብረን እናስብበታለን። ይኸውልሽ ፍቅር፣ አሁን በምልክልሽ አድራሻ ከአንድ ሰዓት በኋላ እንገናኝ።
በፈጠረ ልለምን እባክህ እንዳትገልኝ እባክህ እንዳትገልኝ በፈጠረ ቆይ አንተን እንዳልገልህ አንድ አሳማኝ ምክንያት ትሰጠኛለህ ንገረኝ እንዳልገልህ አሳማኝ ምክንያት ትሰጠኛለህ ወይ ያልኩ ምክንያቱም እኔ መሞት አልፈልግም ማኛል ቀና ማንም ሰው ሞቶ ይሄ ደግሞ የተፈጥሮ ህግ አሁን ዋናውና ትልቁ ጉዳይ እኔ አንተን እንዳልገልህ ምን አይነት አሳማኝ ምክንያት ለኔ ትሰጠኛለህ እባክህ እንዳትገልኝ እባክህ ስለተፈጠረው ነገር ከልቤ ይቅርታ ጠይቃለሁ ከልቤ ነው እባክህ ስተቴን ነው ያልከው እንደዛ ከሆነ እኔም አንተን እገልህና ኢሳ ላይ ቆሜ ሬሳይ ተሳስቼ ነው በጣም ቅርታ አድርግልኝ ብዬ ጠይቀዋለሁ ልብ ቢኖርህ እንደዚህ አይነት ይቅርታ እኔን አልጠይቀኝም ነበር ስለዚያው ሬሳ ይቅርታ እባክህ ሄሎ አጎቴ ሄሎ ልጅ መስፍን እንዴት ነህ አላህ አጎቴ እግዚአብሔር ይመስገን እንዴት ናችሁ ለመድኃኒዓለም ክብሩ ይስፋ ሁሉም ደግ ነው አሜን አሜን አጎቴ እኔ እንኳን ስለናፈቃችሁኝ ትንሽ መጥቻ አረፍ ለማለት አስቤ ነበር ወይ ልጅ እኛም ናፍቀህናል አንተም እንደወጣህ ቀልጠህ ቀረህ እንጂ መች ከሐሳባችንና ከጨዋታችን መሃል ጠፍተህ ታውቅና እሺ አጎቴ እሺ በቃ እመጣለሁ እሺ አጎቴ ሄሎ መቼም ይሄን ሁሉ ነገር አድርጌ እስካሁን ድረስ ፖሊስ ጋር ደውልኩ እንዳትለኝ ለእያንዳንዱ አላደረካት ነገር ዋጋ ትከፍልበታለህ እና ምን ትጠብቃለህ ናና ዋጋ አስከፍለኛ ከፈለክ ደግሞ ያለውበትን ቦታ አድራሻ እነግርሃለሁ ሳሜት ነው ቆይ መስፍኔ ለምን ነው ጋር መጣው ከፈለክ የት እንዳለ አሳያለሁ ሰማኛለህ ሳሚ አንድ ነገር ይሁንና መፈጠር እንድትጠላ ነው ማደርገው እሱ ነው ማደረገው አሁን ደግሞ ተራው ያንተ ከፈለክ ቴሌግራም ላይ ፎቶ ልክልሃለሁ ፕሮፋይል አለ
እሺ ደስ አለ? የልብ ደረሰ? ልጄ ምንድን ነው? ምን ሆነህ ነው? ምኑ ነው የደረሰው? አጎቴ ቅርታ፣ ሌላ ሰው መስለኝ እኮ። ልጄ ምን ሆንክብኝ? ማን ነው እንደዚህ ያሳዘነህ? አረ ማንም አላስከፋኝም አጎቴ። ትንሽ ከጓደኛዬ ጋር ለመግባባት ተፈጥሮ ነው። ይሄን ያህል እስክትነፈረቅ ድረስ ምን አድርጎህ ነው? አረ ምንም አላደረገኝም አጎቴ። ያው የእናንተም ናፍቆት ብቸኝነቱ ቢሆን እኮ እኔ የምመጣለሁ ስትለኝ መች ልትነሳ ሰብክ ብዬ ጠይቀህ ነበር። አድዋወሌ በዚህ ሳምንት መጨረሻ እመጣለሁ አጎቴ። እና ምንም አታስብ አጎቴ። በጓደኞች መሀል የምትፈጠር ትንሽ አለመግባባት ነው። አይ ልጄ እንዴት አላስብ ብለህ ነው? አንተው ካልክ ግን ቀለል አደርገዋለሁ። ምንም አይነት ችግር ካለ ግን አሳውቀኝ። ሻጎ ፍቅር በዚህ በጭንቅ ሰዓትም ታረፍዳለች። የቱን አይሆን? ቆይ ለምንድን ነው የማታነሺው? እባክሽ አንቺ እባክሽ እዛ አረመኔ እጅ ውስጥ ማትገቢ። ምንድን ነው የሚሻለው? ሄሎ ማዘር፣ ሰላም ኖት? እግዚአብሔር ይመስገን። እንዴት ነህ መስፍን? ሰላም ነህ? አለው ማዘር። ፍቅር ትኖራለች እንዴ? አልተገናኛችሁም? ከመስፍኔ ጋር የምሰራት ስራ አለች ብላ ያለመደባት ሻንጣ ስላልወጣች። አይ ተሸዋውደን ይሆናል። መምጣቱ አይቀርም። ችግር አለ እንዴ? አረ ምንም ችግር የለም ማዘር። ምናልባት ስልኳ ቻርጀር ጨርሶባት ይሆናል። የተቀጣጠርንበት ቦታ ድረስ መምጣቱ አይቀርም። እሺ ማዘር። እዛው ልጅ ውስጥ ማትገቡ። ቆሻው ምንድን ነው የማደርገው? ቆይ ልገምት። መስፍን አይደል? መስፍንማ መሆን አለበት። አንድ የሚወዳት ፍቅረኛው ስለጠፋችበት ነው ደጋግሞ የሚደውለው። ፍቅር የት ነው ያለችው? የሰው ልብ ውስጥ ነው ያለችው። ቀልድ አላማረኝ። የኔን ፍቅር የት ነው ያደረካት?
ቆይ ለመሆኑ አንተ ፍቅር አለ? ካለም ራሱ ፍቅርን የጣልክበት እዛው ይደፈልክ። እኔ አንተ ፍቅር ጠባቂ አይደለም። ሰማኛል። ፍቅር አንድ ነገር ትሁንና ስጋን ዘልዝዬ ነው የምሰቅል። ይኸውልህ ነው ንዴት ቶሎ ያስረጫል። ተረጋጋ። እኔ ያንተን ቆሻሻ ጨዋታ የሚጫወትበት ጊዜ የለኝም። የኔን ፍቅር የት ነው ያደረካት? እኔ ምን አውቃለሁ? ምን አውቃለሁ መሰለህ? ባይሆን ፖሊስ ጣቢያ ሄደህ ብታመለክት አይሻልም? እንደሱ ይሻላል። እኔን አይደለም የምትፈልገው? ያለህበት ድረስ እመጣለሁ። እሷን ግን ትለቃታለህ። እንዲህማ በቀላሉ መሸነፍ የለብንም። ጨዋታው ገና መች ተነካል። ገና በጣም ሌላ ብዙ ሌብሎች አሉ። እንግዲህ ደሜን አታፍለው። ሳገኘህ ስጋን ከታተፌ ላሞራ ነው የምመግብልህ። ይቅና። ከቻልክ ፈልገህ አግኝ። አንተ የእባብ ልጅ አገኛለሁ፣ እገላለሁ። ውሻ ነህ። አምላክ እባክህን መጥፎ ነገር እንዳይፈጠር። መቼም በዚህ ነገር እንደማልቀጥል ታውቂያለሽ። አሁን ጣብሽበታል። ተንፍሽ ብትይ ለሰከንድ እንኳን አልጠብቅሽም። ወደ ላይ ነው የምልክሽ። ተግባባን? እባክህ በምታምነው ይችላለሁ፣ አትግደለኝ። እኔ እኮ ግርም የሚለኝ ሁሉም ጓደኞች መሞት አይፈልጉም ነበር፣ ግን ሞተዋል። እባክህ እባክህ እስኪ ለማንኛውም አንድ ፎቶ እስኪ ፈገግ። እስኪ ጎበዝ ልጅ። እስኪ አንዴ ቀና፣ ወደ እኔ ዞር በይ። ቀና። እስኪ አንዴ ፈገግ። የመጨረሻ አንዴ ብቻ። ጎበዝ። ሁሉንም ነገር ለፖሊሶች እናገራለሁ። እባክህ ተወኝ። እኔ መሞት አልፈልግም። አሁንም ማለሱ በጣም አለብሽ። ዘገየሽ። እባክህ በጣም አለብሽ። እባክህ ግዛው።
እንደዚህ በቶሎ ምናፍቃ አይመስለኝም ነበር። እባክህ አንተ አሸንፈሃል። እባክህ ለምን ፍቅር ልቀቃት እባክህ። ጥሩ ፍቅርን እንድለቃት ከፈለግ ፖሊስ ጣቢያ ሄደህ ግዛው የሚባል ሰውዬ 3 ጓደኞችን ገሉ፣ አሁን ደግሞ ፍቅሬን አፍኖ ሊገላት ነው ብለህ ካመለከትክ ውዷ ፍቅርን እለቅልሃለሁ። እኔን አይደለም የምትፈልግ፣ ያው እንደፈለግክ ማለት ትችላለህ። እባክህ እሷን ልቀቅ። ያልከኝን በሙሉ አደርጋለሁ። እባክህ Let's go. Yeah. I'm like an addict, do I gotta have it. I ain't even playing, got a really bad habit. If it moves, gotta grab it. Fuse like a magnet, lose, won't have it till I'm doomed in a casket. I ain't playing, got a weird mind. If you work 8 hours, I'ma work 9. If the shoot tastes sour, you should taste mine. I'ma stay in power for a long time. Get up, nah, I ain't a quitter. Toss me the ball, I'm a really big hitter. Big picture, I'm a straight killer. Rising the song to the highest bidder. Got juice, got gas, I'ma move fast. New shoes, new tracks, like who's that? I'm new, come back, better than last. Yeah, it's a new me, never gonna look back. I'm never gonna look back. Cause damn, I was built to last. You move slow and I move fast, and that's facts. Only I can make a change. Slowly take a step today. I will never be the same. Cause that's what it takes. I take shots to the top, I'll get it. I got one life, I'ma do
to last. You move slow and I move fast, and that's facts. Only I can make a change. Slowly take a step today. I will never be the same. Sana? Danish. Alisha. አንተ በቃ ፊልም ቤቷን ዘጋት አይደል? እኔ በህይወቴ እንዳንተ አይነት ሰለባ ይቻላል። ወደሽ ነው ርጎዝም በስበት ትልቅ ማርከጃለሽ። ህይወት አለኝ እያልክ ባልሆነ አንተ እኮ በቁም ከሞትክ ቆይተሃል። እድርተኛ ስላልሆንክ እንጂ አልተቀበርከው። ይኸውልሽ እቺ ናታላውን እቺ ቡናሽን መጠጣለሽ እኔ ሞኒ ነው ኪሽ። ይኸውልሽ በዚህች ምላስሽ ደግሞ እንደኔ አይነቱን ደንበኛ እንዳጣጪ። የብድር ደንበኛ? እንደውም ከዛሬ ጀምሮ አታላ ያልከውን ቡናዬን አጠጣትም። እሺ ኧረ ሳምሪ ቀልድ ወቂያ እንዴ! አንቺ ስትቀልጂ ቅዱስ የኔ ሲሆን ደግሞ እርግማን ነው ማለት ነው። ምንም በለው ከዚህ በኋላ አታላ ያልከውን ቡናዬን ሳከፍል አቀምሳት። ኧረ ፋራቱኝ ሳምሪ ረተይ። እንግዲህ በገዛ ፍቃዴ እናንተ አራዶች ስለበዛችሁ እኔ ፋራ ሆኛለሁ። እሱማ ኧረ ሳምሪ እያመረርሽ ነው በእናትሽ። እኔ በዚህ ሰዓት አንቺን ቡና ካልጠጣው እንዴት እንደሚደብረኝ አታውቂ? እኔ ቡና አጠጣ አላልኩም፣ ከፍለ ጠጣ ነው ያልኩት። እኔ ጋብዘዋለሁ። ማይሆነው ምን አግብቶሽ? ኧረ በቃ ይሰፈር ምንም ሰው ያጣለትም። ባይሆን ቡናውን ቀዳቀዳል ግሪ። እኔ ምን አገባኝ ቀዳላለሁ። ብድር መላሽ አድርገኛ። ኧረ ምን አድርጌልህ? አንድ ስኒ ቡና አይደለም እንዴ? ያዲዬ ዋናው ደግነቱ ነው ማለት። ዛሬ ድል ቀንቷል። ኧረ ቶሎ በይ ቡናውን ቅጂልኝ በእናትሽ። በነገራችን ላይ ብሮ ሳሚ ይባላል። መስፍን ይባላል። እዚህ ሰፈር ልጅ አይቼሽ አላውቅም። አይ እኔ እንኳን በቅርቡ ነው እዚህ ሰፈር ተከራይቼ የገባሁት። ከዚህ በፊት የት ነበርሽ ሰፈርሽ? አይ እኔ እንኳን ከክፍለ ሀገር ነው የመጣሁት ስራ ፍለጋ። በአርባን ኢንጂነሪንግ ነው የተመረቅኩት። ምናልባት አዲስ አበባ የተሻለ ስራ እድል ካገኘው ብዬ ነበር። ተስፋ ላስቆርጥ ፈልጌ አይደለም። እኔም በሲቪል ኢንጂነሪንግ ነው የተመረቅኩት። አንድ አመት ከ6 ወር ያህል ስራ ፈልጌ ሳጣ ነው ወደዚህ ስራ የገባሁት። እና እንደኔ ናና እዚህ ቡና ቀቅል ምናምን ያልሽው ባልሆነ እንዳንተ ቤተሰቤን በመጦሪያው ሰዓት ሸክም ከመሆን አይሻል? በዛ ላይ ስራ ነው፣ ዋናው የገቢ ምንጭ መሆኑ ነው። ያኔ ወንድም እኔ ለማለት የፈለኩት ስራ አታገኝም ሳይሆን ስራ ለማግኘት ረጅም ጊዜ ወስድባል ነው። አዘሴም ታይም የራስንም የቢዝነስ ሐሳቦች ማሰብ ነው። Welcome to my world. አፋጭ በቀል ማለት ይሄ ደስ የሚል በቀል ማለት ይሄ ባዶነት ስሜት እኔን የሚሰማኝ ነበር። እንኳን ወደ ባዶነት ዓለም በሰላም መጣ። በነገራችን ላይ እየተነፈሱ ዓለም ማለት
አንተን የማልገልህ ለዛ ሳትሞት ሲኦል ውስጥ በቁም መኖር ማለት ይሄ ሌላ ነገር የለም። ሰይጣን ርኩስ የሰውን ብርሃን ስትነጥቅ ጨለማን በደንብ አድርገህ ታለማ። ጨለማ ደግሞ ጨለማን ማድረግ ባህሪ ራስን በደንብ መጠየቅ ያለብህ የግዛውን ብርሃን ለምን ነጠቅኩት ብለህ ብርሃን ስትወስድ ጨለማ እንደሚከተልህ መጀመሪያ በደንብ ማወቅና ማሰብ ነበረብህ። ገላለሁ ላጁ ሳምስ ላጩን ሳበው ተኩስ እዚህማ በቀላሉ እኔ ማለት ያንተ ጥላል ስታይ እንዴት የስቃይ ሰይጣን ማለት እኔ እዚህ የቆምኩት ግዛው እኔ በህይወት እስካለሁ ድረስ ምክንያቱም የበቀል ምክንያትህ እኔ ራሴ ነኝ። ይህም ደግሞ እዚህ መንገር አለ ተቋሙ ሳምሻ ስንቴ ነበር እስኪ እኔ የምልህ ስለ ዩቲዩብ ምን እያሰብክ ነው? አሁን ኦልሬዲ በጣም እየሰራ ነው ብዬ አስባለሁ። ታውቃለህ አይደል አሁን የምንሰራው ጎልዲጋር ፕራንክ ከበፊቱ በጣም የተሻለ መሆን እንዳለብን። አውቃለሁ፣ ግን እዛ ላይ ደግሞ ሰው መጨመር አለብን። በደንብ ነው መሸከል ያለብን። ይሁን አሪፍ ቪዲዮ መስራት አለብን። አሁን ግድ ነው። በጣም ጊዜ እያጠፋ ነው፣ መስራት አለብን። ቀልጠፍ ማለት አለብን። ሳሚ ራሱ እኮ ከኛ በላይ ምን ያየው ነው አይደል? ማያቸው ቪዲዮዎች ራሱ ከኛ የተሻለ አይደለም። እኛ መስራት እየቻልን አቅሙ እያለን ለምንድን ነው ቁጭ ብለን ይቺ ሴታፕ እስከምትነካብን ድረስ ሸቀል ማድረግ አለብን። ካልሆነ ማንም ሰው ጥሩ ነገር ሰርተን አይደለም። ወይም ደግሞ በደንብ ታውቃለህ አይደል? አማን አብሽርሽ ነው ታጥፎልን ዛሬ ነው። ከዚህም በላይ መስራት አለብን። ሳም የዛሬውን ቪዲዮ ያበደ አድርገን መስራት መቻል አለብን። አብሽር ዛሬ እንሰራለን። ያው ላስታውሰው ብዬ ነው። ሄሎ ወይ ሳምሪ አለሁልሽ። እንዴት ነሽ? ወደ ቤት እየመጣችሁ ነው? ከማን ጋር? ፍቅር ሻለች? ፍቅር ሻለች? ሄሎ የምርሽ ነው? እሷን አገኘን ማለት እኮ በቃ ጎልዲጋር ፕራንኩ ያበደው ነው ማለት እኮ። እግዚአብሔርን እስኪ እግዚአብሔርን ቆይ እንዴት እንደዚህ ሊሆን ቻለ? አይ ያው እሺ ትልሻለች ብዬ ስላልጠበቅኩ ነው እንጂ ምንም እኮ የሚያስደነግጥ ነገር አይደለም። እሺ ሳምሪ የምን ጠብቃችኋለን? ቤት ነው ያለ ነው። እሺ ፍቅር ሻለች እኮ ነው የምትለው። ብርቅ ነው እንዴ? ምን አግኝታ ነው እንዴ? አጥቃንተ ሰው ጋር እንዴት አድርጌ እንደምሰራው አራት አካባቢ ናት። ዴት ከፈታ እንዴት ተከታተሉኝ? ስራ ይዤ እንዴ አንተ ምን አይነት ነው? መቼ ማትሻሻል ሲያስጠላ። ሰላም
እንዴት ነሽ? አታውቃትም? ምነው ያውቃታል እንዴ? እንደውም አይ በቃ ያው አሁን እየተዋወቅን ነው። ያውቃታል እንዴ? እንደውም አይደለም። ቆይ እንዴ ምን ለስራ ነው አይደለም እንዴ የተገናኘነው? ለምንድን ነው ሰዓታችንን የምናባክን? በቃ መኪናውና ሴታፑ ሲስተካከል እናንተም ትመጣላችሁ። በቃ እኔ ልብሴን ልቀይርና ልውጣ። አዎ መጣ። አይዋልሽ ተቆላለች እንዳትልም ሆ ወይ አንተም በነገር መጣለችው ምን እንደዚህ ያስቆሩማ ያይቷል እና ላባት በላበስ ሊማት ተመችቶሻል ይስራ እስኪ ነውና አንተ ምን ይጠፋው አክሽራስ ነው ተፈሽ ስማ እንደዚህ ነው ይጠገባለ ፍቅርን ብታይ ለኛ ብላ እንጂ እዚህ ስራ ውስጥ የገባችው ምን አይነት ስራ እንደያዘች ብታውቅ ምን አግኝታ ነው ይሰራ አዎ ይህን ስራ አግኝተሽ ነው ወይ እያለች ነው የሚበጥ አዘር ላይ ብሎ ሳላይ ስራ ይነገር ድሮ ሞሪ ትወዳለች አሁን ተወራለች እንዴ አንተ ልጅ ተናገራት ምን በጣም ጠግባል ግን ሳሚ ምሬኝ ነው እቴ ወለሽ ተጋቡራ አይ ግን እሱ ስታይ ምንም ጫጫው አለመሆኑ ገራንጂ አላቀሽም እንዴ ማተ የት እንደደረሰን አጣቀም ዩቲዩባችን አድርገዋል ሰውዬ ማቆላት ከጀመረ በጣም ላስወጣው እንጂ ቶሎ ሂዱስ ሳሚኮ እንደዚህ ናቸው ሁሌ ወጣ የሚያስቁኝ ያዝብሻላ በጣም ዩቲዩባችሁ ፍጥነት እያደገ ነው ቤት በጣም አሪፍ ነው አሪፍ መላጋገኛችሁ ማለት ነው አዎ በጣም ወደድሽው በጣም ነው የሚያምረው ስማ ዘቤሩ መስከረም እንግዲህ እዚህ ደርሰን ያኔ ቡና ስራሽን አቁመሽ ዩቲዩብ ልጀምር ነው ስትይ በቃ ይችል ለየላት ብዬ ነበር ቤተሰቦችስ ብትይ ሊበሉኝ ነበር እኮ ለማውን ሐሳቡን ያመጣው ማን ነው መጀመሪያ መስፍኔ ነበር እኔና ሳሚ ብዙም በሐሳቡ አልተስማማንበትም ነበር ከዛ ግን የመጀመሪያውን ጎልድ ዲገር ትወና በእኔ ተሰራ እዛ በጣም ቆንጆ ሆነ ሙሉ ለሙሉ ሐሳቡን ተቀላቀለ ቆይ እኔ ምልሽ ደም ከመስፍኔ ጋር እሱም እንደማያውቅሽ አንቺም እንደማታውቂው የሆነ ውሳኔ ነገር ያንን ሰፈር እንደገባ በለከፋ አላስቀምጥ ብሎኝ ነበር አረቢያን ሳቤት እንጂ ይሄን የመሰለው በትንከባከበው ሰው የለም ይባል ማን ያለው ለዚህ የሥራ ቅጥር የሥራ መደብ ይወጣል እኔ ነበርኩ መስፈርት እኔ ዛሬ ቫላንታይን ቀን ነው አለባበስሽ በጣም ሳምቢ ፍቅርዬ ነሽ የኔ ዳንሾይ እንዴት ነሽ ሰላም ነው ሰላም ሁሉ መልካም ነው እንዴት ሆነ ያ ነገር በጣም ደስ ብሎኛል ተሳክቶ ያዛየ ተሳካ ዋው የኔ ቆንጆ በጣም ደስ ይላል ቆንጆ እቺ ልጅ አታውቃትም እንዴ መስፍኔ ለምካስ ተራውታው በዛም ኮን ታውቃለህ አካብጃለሽ እዛ ፈርስ ኮንዳንስ በጣም ብዙ ይተጫሉ ታዲያ ከሉስ ጋር ሜድ ነው እንደሆነ ስልስል የሚያደርግ መቼም ትላለህ በሰፈር አዲስ እዛ እስከተል ደግሞ ሰው ሊሳታቅ ወጣበት ተገባበት ተገናኘ ሰላም ማለት ነው ከዛ የሆነ ቀን ተናድጄ ቅን ብኩሱን አውጥቼ ሰደብኩት ከዛ በኋላ አንገቱን ደፍቶ ነው ይገርማል አው
እውነት ለመናገር ያኔ እንደዛ ተናግሬው ዝም ሲለኝ ተደናግጬ ነበር። አሁን ገባኝ ይሄን ስራ ለምን እሺ እንዳልሽ። በድብቅ ትወጂዋለሽ። አንቺ ደግሞ በቃ መንገድ ስለቱሪስት ብለሽ ነገር ተነጃግሽ አይደል? ቅድም ያለው ትሮ እሱም ነርቨስ ሲሆን አይቼዋለሁ። ትወጂዋለሽ እንዴ? በይ በቃ ወሬን ቀይር። ትወጂዋለሽ እቺንማ ቆይሽ ፍቅር ምን አደረገች? ጭራሽ ስራው ላይ ጎጆ አይለበት ሳትፈልግ ሳታምንበት እኔን ስለምትወደኝ ብቻ ታግዘኝ መጣችሁ። ምን አደረገች? አዝናለሁ ምናምን ልጠብቅ ነበር እንዴ? ለነገሩ ለሰይጣን መች ልብ ፈጠረለት? በሆነ ጊዜ ላይ ሰይጣን የብርሃን መላእክት እንደነበረ ባትዘነጋው ደስ ይለኛል። ያንተ ግን ገዳ ከጀምሮ ጨለማ ነበርክ። ይኸውልህ የሆነ ታሪክ ላጫውት። የሆነ ጊዜ ላይ አብሮ የሚኖር ባለትዳሮች ነበሩ። በጣም የሚዋደዱ በጣም የሚፋቀሩ ፍቅሬ የት ነው ያለው? ፍቅሬ ነው ውዴ የት ነው ያለሽ? እዚህ ነኝ። ቀን ሲሻር ተገኘው ካንቺ ስር ትወደኛለህ እውነቱን ተናገር ታፈቅረኛለህ እውነቱን ተናገር ፍቅር እኮ ነው እውነት ነው መናገር ነው እንዳልጣለሽ ያው ልነው ነው ናት
አሁን ስራ የዛሬ 15 ቀን ማራካው ያስታውሳለሁ። ደግሞ ከስራ ስወጣች እውነት ነው ነግረኛለች። እንዴት ናት? ሰላም ናቸዋል? ደህና ነኝ እግዚአብሔር ይመስገን። ዛሬ ምን ገጣለ እባክህ? ይቻላል ማለት ነው። ኧረ ዝም በለው ዝም በለው። ቆይ የሆነ ይበላል። በፍጹም እውነት ቤቲ በእውነት ለምን ማልፈልግ ከቢያንስ ከመንገድ የመጣ ጨርሼ የመጣሁት አጋጣሚ አስቸኳይ ነገር ይዞ ነው። የእውነት በቃ ምንም ነገር ቤቲ በእናትሽ ምንም ነገር ይዤ እመጣለሁ። ተጫወቱ በቃ ድንገት ዛሬ ነች። ተረጋግ ቤቲ አይደለ እንዴ ያስፈቀድኩት ታለብኝ። ኧረ እኔ እንደሱ አላልኩም። አንድ ብናወራ ነገር ነበረ ትንሽ ቦታ ብለ ይቻላል። ምን ጉዳይ አጋጥሞ? ችግር ብዙም አይደለም። ተፈጠረ ነገር አለ? አይ ብዙም አይደለም። ምን መሰለህ ገዝሽ፣ ያው እኔ እናንተ ረዥም ዓመት ጓደኛዎች ነን። ክፉንም ደጉንም አሳልፈናል። በሚገባ አውቃለሁ። በቀደም ዕለት ማማን አግኝቻቸው ነበር። ማሜ? ያው ያንተ እናት ማለት የኔ እናት ናቸው እና ትንሽ አሁን ያሉበት ሁኔታ ጥሩ አይደለም። እሜ? ገዝሽ እማማ መቼስ ለእኔም እናቴ እንደሆኑ ሳይገባ ቀርቶ አይደለም። በደንብ አውቃለሁ። በደንብ ባለፈው መንገድ ላይ አግኝቻቸው ሆድ ብሷቸው እያለቀሱ ሲነግሩኝ ስሜቴን መቋጠር አቅቶኝ በጣም ነበር ሆዴ ባሰኝ። በጣም ነው ያዘንኩት። እውነት እንዴ ቴዲ ቆይ እሜ ምን ሆንኩ ብላ ነው አንተ ጋር መታ ያለቀሰችው? ለምን ላይ ያልነገረችኝም? አይንም ባይንም ማየት አለብህ። ዘር መተካት አለብህ እኮ ቴዲ። እሺና ገዝሽ ወይ ቴዲ ለምንድን ነው ግን ማለት ክፉ ምክር መከረኝ እንዳትል። ሌላ ሴት ጋር ሄደህ ለምንድን ነው የማትወልደው? ማማም ስለታቸውን ያስገቡ። ቤቲን ብትሆን የልጅ እናት ትሆናለች። ፕሊዝ አንተ ነው እንደዚህ ያልከኝ ቴዲ? ይሄን ነገር ስትናገር አፍህን እንኳን ትንሽ አይሰቀጠጠው? አንተ የማማንም ጉዳይ እያወቅህ አንተም ጭራሽ እንደዚህ ትለኛለህ? ቆይ እኔ ቤትዬን ያገባዋት ወድጃት እንጂ ልጅ እንድትወልድልኝ ወይ ደግሞ ሌላ ጉዳይ ይመስላል እንዴ? አንተም ልክ እንደማማ? በጭራሽ እኔ ይሄ ካንተ አንደበት ይወጣል ብዬ ፈጽሞ አስቤም አላውቅም። ይኸውልህ ግዛው አትበልም ቴዲ። ግዛው ብለህ ስሜን አትጥራውሽ። እኔ አንድም ቀን ካንተ አፍ እንደዚህ አይነት ቃላት ይወጣል ብዬ አስቤም አልሜም አላውቅም። አልገባህም እኮ ይኸውልህ። አይገባኝም። በተአምር አልረዳህም በዚህ ጉዳይ ላይ። ምክንያቱም እኔንም ታውቀኛለህ፣ ቤቲንም ታውቃታለህ። ምን ያህል እንደሆነ ችግሩን ታውቃለህ አንተ። ይኸውልህ ሰማኛለህ፣ በጣም የምወድህና የማከብርህ የረጅም ጊዜ ጓደኛዬ ነህ። በዚህ ወሬ ውስጥ የማይሆን ቃል ተናግሬ አንተን ማስቀየምም ማስከፋትም አልፈልግም። ስለዚህ እባክህ ደስ እንዲለኝ ከቤቴ ውጣልኝ። ለሁለታችሁ በቃ ውጣልኝ። እናት ለባሰች ጨርሽ በናስ ቶሎ ብሽ ይኸውልሽ፣ አላልኩሽም? እሜ ራሱ 3 ጊዜ ደውላለች። ቆየ ነበር በቃ በነገር ቶሎ ከልብሽ ደርሳለች። ዛሬ ባልሽ እንዴት ነው? እንዴት ነው ያማረበት?
ምንም ጥሩ ስሜት የተሰማኝ አይደለም። ያመኝ መሰለኝ። ለምን ብዬሽ ደግሞ ስለሌለው ግን ደግሞ ያለው ወይናች ውስጥ እስከ መቼ ሸሽተሽ ተደብቀሽ ትችላለሽ? ማመን ያለብን እኔም አንቺም እግዚአብሔር በፍጹም መገባታቸው ይገባኛል እኮ ግን የማማ ነገር ከአቅሜ በላይ ስለሆነ እንጂ ምን ያህል እንደቻልኩም ታውቃለህ። በደንብ አውቃለሁ። ደግሞ በፍጹም ጭራሽ ተስፋውበት አንድ ቀን ሳላ የሚያመለክት እሱማ ተስፋዬ በሱ ነው። ሌላ ምን አማራጭ አለ? እኮ እናቴ እንግዲህ ሌላው ሰው ምናምን ስለሚሆን ነገር እኮ ያለው ማለት ጭራሽ አይመለከትም። አንተ አልገባህም። እማማ የሚሉት ነገር ግን ይገባሃል። ዘር አሳጣሽኝ፣ ዘሬን አጠፋሽ እኮ ነው የሚሉኝ። እሜን እኮ ተያት አልኩሽ። እሜን ተያት። እኔን አትይኝ። እሜን እንደዛ የምትለው እኔና አንቺ ልጆች እንዲሆን ስለምትፈልግ ብቻ እንዳስደነገጥሽ አውቃለሁ። ግን ደግሞ ጭንቀትሽን በደንብ አድርጌ ነው ዘር ነው ማትረሽ ዘር ለገበሬ ነው ተብሎ እናቴ አንቺ ነው ሰስኪ በጌታ ችግሮቻቸው እንኳን በጣም ማለት መቼም ያለ ብርሃን ፍቅር ሆነ ዘነጋ አይመስልም። ዘሁን ጥልቅ የሰው የውስጡ ብርሃን ፍቅር ሆነ ማንም ይነግራል። እሱን ያጣ ጊዜ ጨለማ ውስጥ ባዶ ነው የሚቀረው። ፈልገሽ አይደለም ሊሰራሽ በዛ ላይ ደግሞ ፊትሽ ይሸፈን። ቆይ ምንድነው ደረሰው እንደዚህ የሚያደርግሽ? ምኑ ነው የማይገባኝ? ተው ጥፋት ይላል። ቆይ ይሁንሽ ምኑን ያልገባኝ ለምን አትስረጂኝ? ማስረዳት እኮ አይጠበቅብኝም። ማደርገውን ለምን እንደማደርገው አይገባ። ትችያለሽ እኔም ማማው ይላስ ናይስ ማሩት ተማም ቢጫ ፈዘዝክ ታሪኩ አልተመቸም። ባይመችም መስማት ግድ ይላል።
እና እንደፈራችሁ ሚስትየው በባልየው እናት አሽሙር ልቧ ተወግቶ ተመለሱ። እየስርቻው እየጣሉ ልጄ ወስዶ ድንጋይ ላይ ጣሉ። ይቺ ሰው ገዳይ እስካሁን ከልጄ ጋር ምን ስትሰሪ ነው የቆየሽው? ለልጁ አንድ ወንድ ልጅ መሆኑን ረሳሽ? ምን እርግማን ነው የጣለብኝ? እናት አንቺ እናት አትመጭም እንዴ? ወይ ልምጣ ካልሆነ ነው? በጣም አሰብኩ። እናት ልክ ሳይሆን አይቀርም። እናት ልክ ናቸው? ቆይማ የምን ነው ልክ የሆነችው?
ምንም አልመሰለኝም። እንዳትደግሚው እንዳትጨርሺው። እናቴ ካንቻ ነው እሺ ምን ያህል እንደምወድሽ ታውቂያለሽ? እኔ አንድም ቀን ካንቺ ጋር ልጅ ይኖረኛል አይኖረኝም ብዬ ራሴን ሰጣ ገባ ውስጥ አስገብቼው አላውቅም። ምክንያቱም ልጅ የእግዚአብሔር ስጦታ እንደሆነ በደንብ አድርጌ ያውቃለሁ። እንዴት ለኔ ስሜት አትጠነቅቂልኝም? እባክሽ ለኔ ስሜት የምታስቢ ከሆነ ሁለተኛ እንደዚህ አይነት ነገር ካፍሽ እንዳይወጣ። እንደዚህ ያልኩት እጂ መሰለ ሁሉም ነገር እኮ ከአቅሜ በላይ ሆነብኝ። በዚህ ምድር ላይ ከማንምና ከምንም በላይ አስፈልጬ እንደምወድ ደግሞ ታውቃለህ። እኔም በጣም እንደምወድሽ አንቺ ታውቂያለሽ። እኔስ ምን ያህል እንደምወድሽ አታውቂ? ቢያንስ እንደምወድሽ እኔ እንኳን ብግር ልቦናሽ ግን ንገሪኝ እስኪ። ያለሽበትን ጫና ያልከባድ እንደሆነ እረዳለሁ። በጫንቃሽ ከባድ ሸክም እንደተሸከምሽ ይገባኛል። ግን ደግሞ ሁለታችንም ተባብረን ማለፍ ወንዴቅ እባክሽ አንቺ ብቻ ተስፋ ትቆርጪ። ካልኩ ሁሉም ነገር ከአቅሜ በላይ በጣም ግርም የሚለኝ እኮ ማለት ነው የኛ ማህበረሰብ ጉድ። እኔ ግርም ነው ልክ ይሉ ሳታገቢ ስትቀሪ ካላገባሽ ብሎ ሞቶበት የሚያደርግሽ ካላገባሽ ብሎ ከዛ ደግሞ ስታገቢስ እንዴ ምን ነው ቆይሽ ለምን አትሆንሽ? እሱ ነው የሚገርምሽ። ልክ ደግሞ ከወለድሽ በኋላ ደግሞ ሴት ከሆነች እንደ ወንድም ድገሙለት እንጂ ከዛ ደግሞ ለኮለት ስትወልጂ በተለይ የሚጎረቤት ያጡ ማማስገቢያዎች ቤዲ ምን ነው ልጄ ምን ነው እንደናቱት ሁለት ብቻ ማድረግሽ ብለው ይወጣብሽ። እኮ ግርም የሚለኝ ይልሽ እኛ ዳይፐሩን ስንገዛ እነሱ ወተት የሚያቅፍ ነው መስል የምሬን እኮ ነው የምልሽ። እኛ እንደነሱ ሳይሆን እንደራሳችን ፍላጎት እንዳለብን ሁሉም ነገር እግዚአብሔር በጊዜ ያስተካክል። ደስተኛ እንድታገኝ እንደዛ ነው የሚፈልገው። ስለዚህ ነገር ለእግዚአብሔር የባለ ትዳሮች ታሪክ የሚታየው ምን አልተመቸም? እንዴት ነው የተረት አባት ሆነ አወጣኝ። ጋይስ እንዴት ናችሁ? ሁሉም ነገር ጨራርሼ ነው የመጣሁት። ይኸውላችሁ ይሄን ፕራንክ በተገቢ መንገድ መስራት የምንችል ከሆነ በቃ ለዩቲዩባችን ማስተርፒስ ነው የሚሆንልን። የምሬን እኮ። ዋው እኔም እንደዛ ነው የማስበው። አይገርም? ሳሚ ያልነገርኳችሁ ነገሩ ምን ማታ ሞቅ ብሎኝ ፍቅር መንገድ ላይ እና አማማማት ነው ስልኩን አጥፍቶ የተቆስተ አላስበው ስለ ፕራንኩ ነገርኳት። ምን አንተ ያማት ስልኬን አጥፍቼ የጠፋሁት ለምን ሆነ ነው? እንደዚህ አይነት ፕራንክ ድጋሜ እንደማልሰራ ቃል እንደገባሁላት በደንብ አድርገህ ታውቃለህ አይደል? ቆይ ያማል እንዴ ሳሚ? ምን አይነት ስራ ነው ግን የምትሰራው ሳሚ?
እኔስ ምንድነው የምትለኝ? ስማርት አድርገኝም እኮ የመጨረሻ ነው የምትጣለኝ ሳሚ። ምንድነው የሰራኸው ስራ? ምን አይነት ልጅ ነህ? ወይኔ ጉዴ መጣችላችሁ። አንዴ ላውራ። ቃል ገብተህልኝ ነበር እንደዚህ አይነት ካሽ ባንክ እንደማትሰራ። እኛን ሰው እያወቅሽው ጥሩ ነገር ስንሰራ ማን ያይልናል? ለህሊና የሚከብድ ነገር እያደረክ ነው ገንዘብ ማግኘት ትፈልጋለህ? አይደለም እኮ አንቺ አካበድሽ እንጂ እኮ ያን ያህል ትልቅ ነገር አይደለም። ለምንድነው በግድ እንዲጠላ የምታደርገኝ? በፍቅራችን እንልሻለን። በቃ ይሄ የመጨረሻ በቃ ከዚህ በኋላ ምንም አንሰራም። የምር ፍቅር አንተ ግን ምን አይነት ሰው ነህ? ምንድነው የምትለኛው? ያደረከውን ነገር እያየክ ነው አይደል? ወይኔ ጉዴ! ምን ብላት ነው ተናዳ የመጣችልን? አንቺ ግን ሴት ሆነሽ ሴት ላይ እንደዚህ አይነት ነገር ሲደረግ ዝም ትያለሽ? ይቅርታ ፍቅር፣ ግን ታውቂያለሽ ምን ያህል ለፍተን እዚህ እንዳደረስን። ዩቲዩቡ ባለፉት ወራቶች ምን ያህል እንደወደቀ፣ በዛ ላይ ደግሞ ጥሩ ነገር ለመስራት ገንዘብ ያስፈልጋል። ይህንን ተጠንቅቀን ከሰራ ነው ምንም ችግር አይኖረውም። እሺ እኔም እሳተፍበታለሁ፣ ግን ይህንን የማደርገው ማንም እንዲጎዳ ስለማልፈልግና ስራው በጥንቃቄ ማለት ስላለበት። ከዚህ በኋላም በዩቲዩባችሁ ኔጌቲቭ የሆነ ነገርና ውሸት ይዛችሁ እንደማትመጡ መስሜ ቃል ስለገባልኝ ነው። ስለዚህ ፍቅር ዶክተሯን ትሰራለች ማለት ነው። የቀረውን ዝርዝር ደግሞ ሳሚ ያስረዳል። ዛሬ ፕራንክ የምናደርጋት ሴት ቤተልሔም ውበቱ ትባላለች። ልጅም ቢብሏት በጣም ብዙ ጊዜ ነው ሞከረችው። አንተ ልጅቷ እንዴት አወቃት? እንዴት መሰለሽ ቲቲ የምትባል ነርስ ነች። በጣም ስለሷ ተገርማ ስታወራ ነው የሰማው። ብዙ ሴቶች አይቻሉኝ ግን እንደሷ ተስፈኛና ፍጹምነት የነበረው ሰው የለም ትላለች እና የመጨረሻ የሚባለው ምርመራ አድርጋለች። ከዛም ዶክተሮችን ያስገረመ ነገር ተፈጠረ። ሕክምናው ከታሰበው በላይ ውጤታማ ሆነ እና ማረገዘች። ዶክተሮቹን በጣም እርግጠኛ ለመሆን በማሰብ ተጨማሪ ምርመራ ለማድረግ እንጂ ውጤቱ ተሳክቷል አለች። እናም መስፍኔ ቀመም ፕራንክ እናድርጋት ሲለኝ እኔም ሳላስፈግር የልጅቷና የዶክተሯን አድራሻ ተቀበልኩ ማለት ነው። እርግጠኛ ናችሁ ግን ይሄንን ፕራንክ መስራት ትፈልጋላችሁ? እሺ ለማንኛውም ስልኳን ስጠኝና ዶክተሯ ሴት ሆና እንደምናገራታለሁ። ቶሎ በይ። ግን የምትሰራው ስራ ልክ እንደሆነ ታውቂያለሽ አይደል? የትኛውን ፕራንክ ልኮ ማያውቅ መጀመሪያ ላይ አስደነግጣት፣ ኋላ ላይ ግን የምስራቹን ሲሰማ ትደሰታለች። ይሁን እኛ ይሄን የማድረግ መብት የለን። ባንወደው ስራው የሚጠይቀንን ነገር ማድረግ ይጠበቃል። እሺ ሄሎ፣ ዶክተር ፍቅር እባላለሁ። ዶክተር ሀሰን ነበር አንቺን ኬዝ ወደ እኔ ላከው። አዎ ነርስ ቲቲ ነግራኛለች። ምን የተፈጠረ ችግር አለ እንዴ? ኧረ እንደው በተቃራኒው ነው። አላስችል ብሎ ስልክ እንድደውል ያደረገኝ አስደሳች ዜና ስላለ ነው። አስደሳች ዜና ነው ያልሽው ዶክተር? አዎ የምርመራ ውጤትሽ ተሳክቷል። ወይዘሮ ቤተልሔም አርግዘሻል። ዶክተር አርግዘሻል ነው ያልሽኝ? አዎ አርግዘሻል። እንኳን ደስ አለሽ። ወይኔ ዶክተር በጣም ነው የማመሰግነው። ወይኔ ጌታ ሆይ መድኃኒዓለም አብዝቶ ይባርክሽ ዶክተር። በጣም ነው የማመሰግነው። ወይኔ ጌታ ሆይ ጸሎቴን ሰማኸኝ ማለት ነው። ተመስገን የኔ ጌታ፣ ተመስገን ተመስገን የኔ ጌታ። ዶክተር በቃ እደውልልሻለሁ። ለመድኃኒዓለም ስለቴን ላስገባ። በጣም ነው የማመሰግነው ዶክተር። እደውልልሻለሁ። ወይኔ እኔ ውድ በጣም ነው ደስ የሚለው።
ወይኔ ጌታ ሆይ ተመስገን። ወይኔ ጉዴ ህልም እየመሰለኝ ነው። እጁ ላይ የተቀጠቀጠ ነው። ወይኔ ጉዴ ወይኔ ውድ ወይ እናቴ ውዴ ጸሎቴ ሰመረ። የልጅ አባት ልትሆን ነው። አንቺ አትቀልጂ በእናትሽ። ይሄ ነገርማ በህልሜ መሆን አለበት። ኧረ በእውነት ነው። የልጅ አባት አደረግኩ እያልሽኝ እኮ ነው። አዎ የኔ ውድ። በስመ አብ። እሺ እናቴ ዛሬ ተሽቀርቀኝና ጠብቂኝ። እሺ የረስረስ ስርዓት ምጋብዝሽ እኔ ነኝ። እሺ እጠብቅሃለሁ ውዴ። በጣም ነው የምወድህ። እናቴ አምላኬ እስራኤል ንጉስ ጸሎቴን ሰምቶኛል። ክብር ላንተ የድንግል ማርያም ልጅ ክብር ላንተ። ምን ይሳነሃል? ምንም አይሳንም። ሄሎ አወኩሽ ዶክተር። ምን ነው የተፈጠረ ችግር አለ እንዴ? እችላለሁ፣ ችግር የለውም። አሁን ልምጣ? መጣሁ። እሺ መጣሁ፣ ችግር የለውም ዶክተር። እሺ ዶክተር ቅድም በስልክ ሳዋራሽ ድምፅሽ ትንሽ የተፈጠረ ችግር አለ እንዴ? በመጀመሪያ ደረጃ ወይዘሮ ቤተልሔም ይቅርታ ልጠይቅሽ እወዳለሁ። ከኛ የማይጠበቅ ስለሰደናል። አልገባኝም። የምን ስህተት? ምን መሰለሽ ወይዘሮ ቤተልሔም፣ ያሳወቀሽ ውጤት የሌላ ቤተልሔም የምትባል ታካሚያችን ውጤት ነው። ከኛ የማይጠበቅ ስህተት ሰርተናል። ለተፈጠረው ስህተት ከልብ ይቅርታ ልጠይቅሽ እወዳለሁ። ዶክተር ምንድን ነው? ያን ፓርክ ነው የሚያወሩት? ምን እየተካሄደ እንደሆነ ትነግሪኝ ያለሽ? አይደለም ወይዘሮ ቤተልሔም፣ ተረጋጊ። የተፈጠረው ነገር አትንጭ። ዶክተር ምንድን ነው እየተካሄደ ያለው? እና በእኔ ህይወት ላይ ነው ትወናን የምትሰሪው? ሆስፒታሉ ነው ትወና ስሩበት ብሎ ይላካችሁ? አይ ወይዘሮ ቤተልሔም፣ ቲቲ የምትባል ነርስ ናት በአጋጣሚ ስላንቺ ስታወራ የሰማነው። ያው አይበገሬነትሽ፣ ተስፋ ለመቁረጥሽ፣ በዛ ላይ ደግሞ ውጤት ማሪክ ስለሆነ እኛ ላሰብነው ፍራሽ ደግሞ ተመራጭ ሴት አንቺ ስለሆነች ነው። ይኸው ነው ወይዘሮ ቤተልሔም። ይሄ እኮ የኔ የግል ህይወቴ ነው።
ማነው በህይወቴ ፕራንክ እንድትሰራ የፈቀደልህ? ሲጀምር ከሆስፒታል የሰውን ማስረጃ መስረቅ ወንጀል እንደሆነ አታውቅም? ምን ታካብጃለሽ? ጥሩ ዜና አይደል እንዴ ያበሰምሽ? ነኝ የደወልኩት። እዚህ ጋር ሰማያዊ በር ይታያል። እሱ ጋር ቁምልን። ወደ በሩ አዙራ ቁምልን። እሺ መጣ ነው። እንታ ያለ ይሁዳን ታሰባለን። ወይዘሮ አንሳው ሳሚ ቶሎ በል አንሳው እንጂ ምን ታይኛለህ? ሳሚ አንሳውና ነው ሄሎ ቲቲ አታልቅሻ፣ ተረጋጊና ነው። እንደው ምን ቢበደል ነው እንደዚህ ጉድ ይሰራልኝ? ምን ተፈጥሮ ነው? አንተ ልጠይቅህ እንጂ ቤተልሔም ምን አድርጋችኋት ነው? ይቅርታ ለክፉ አስበን አልነበረም እኮ። እኔ ስለሷ መች መረጃ ሰጠው? እንደው አዳልጦኝ አወራሁ እንጂ ለምንድን ነው መረጃውን እኔ እንደሰጠው አድርጌ ነገርካት? ነው እንጂ መስፍን እንደዛ አይደለም የነገራት እኮ። ባሏ በስሜ ነው የከሰሰኝ። ደግሞ እሷ ኮማ ውስጥ ነው ያለችው። እንዴት ሆኖ ኮማ? እንዴት? እሱን አንተ ልጠይቅህ እንጂ ማንነትህን ሙሉ መረጃውን ሰጥቼዋለሁ። ወይ ያበቃል። እናንተ ናችሁ እዚህ ስራ ውስጥ የከተታችሁኝ። እናንተ ናችሁ እዚህ ስራ ውስጥ የከተታችሁኝ። ምን አለ እዛ አተል የሆነ ቡኔን እየቀቀልኩ በኖርኩ ኖሮ። ወይኔ ጌታ ሆይ፣ ወይኔ ጌታ ሆይ። እስኪ አንቺ ደግሞ ተረጋጊ። እስኪ ዝም በል። ምንድን ነው የምረጋጋው? ቤተሰቦች የሚሰሙኝንም የሚናገሩኝን ነገር ታውቃለህ? ወይኔ አምላኬ፣ ምን አደረኩ? ጌታ እኛ ለክፉ አስበን ነው። እኛ ለክፉ አስበን ነው። እስኪ ዝም በለኝ። እስኪ ዝም በል። እስኪ ዝም ብለህ አታውራ። ወይ ጌታ፣ ወይኔ ምን አይነት ነው?
የትክስም ባጣ ነው እኛ ማለት እኔ እንድትረጋጋ ብዬ ነው ሁሉ ነገር የነገርኳት። ይሄ ሁሉ ነገር ይፈጠራል ብዬ እንዴት ብዬ ላስብ እችላለሁ? እስኪ አንቺ ደግሞ ተረጋጊ። ሄሎ፣ የቤተልሔም ባል ደውሎልኝ ነበር። ምን አለ? ዶንት እንደተጠቃችሁ የገባችሁበት ገብቶ ያቀማችኋል ማለት ቤተልሔም ሞተች? ሞተች ማለት ሞተች ማለት ይፈላ ወደ እየፈራ ነበር። በቃ እንደ ቀልድ ሰው ታጠፋን ማለት ነው። ቆይ አንቺ ተረጋጊ። እኛ ደውለን እናጣራለን። ለቲቲ ደውል። ምን አይነት ቀን ነው? ምን አይነት ቀን ነው? ምን አይነት ስራ ነው? ባልሰራው ሲን ስራ ወይ እስኪ አንቺ ተረጋጊ። ቁጭ በይ። ስልኩን አታንሳው። ቴክስት አድርጊ። ቀን ነው እዚህ ስራ ውስጥ የገባሁት። ኧረ እባክሽ። እስኪ አንተ ዝም በል በእናትህ። እንዴ የሰው ህይወት እኮ ነው የጠፋው። የሰው ህይወት ተረጋጊ ይለኛል እንዴ? እኛ አስወልደን ነው እንዴ እንደዚህ ያደረግነው? የጋራ ጥቅም መስሎ የሁላችን። አሁን ጭቅጭቁን ተውትና ምን ማድረግ እንዳለብን ብቻ ነው። ወይኔ ጉዴ! እሺ ምን እናድርግ? አላውቅም። እንዴት አላውቅም ትላለህ? አላውቅም እኔ ማለት አላውቅም የምትሉት የሆነ መፍትሄ አምጡ እንጂ የሰው ህይወት እኮ ነው። የሰው ህይወት ወይኔ እናቴ ወይ እዚህ ውስጥ የገባሁት ምንድን ነው? በጣም አዝናለሁ። ልጅቷ አርፋለች። ወይኔ አርፋለች። ወይኔ አለቀልን። ወይኔ ሰውዬ ስለምን ተረት ነው የምታወራው? ፍቅሬን እኮ ነው እንደ ቀልድ የነጠቅህ። አንተስ የሰውን ፍቅር ነጥቀህ አታውቅም? አንተስ የሰውን ፍቅር ነጥቀህ አታውቅም? እሺ አሁን ከኔ ምንድን ነው የምትፈልገው? አንተ ለኔ የምፈልገውን ነገር ስለማትሰጠኝ እኔ ከአንተ ምንም አይነት ነገር አልፈልግም። ሁሉንም ነገር ያደረጉት እኔ ነኝ። ፕላኑም ሁሉም የኔ ብቻ። ለሚስት መሞት ዋነኛ ተጠያቂ እኔ ብቻ ነኝ። እኔ ብቻ። ቆይ የሚስት መሞት ተጠያቂው እኔ ነኝ ያልከው? ቆይ አንተ የኔ ሚስት መሞቷን አንተ በምን እርግጠኛ ሆንክ? ደም በሚጠጣው ውደት ነው። ታዲያ የመጨረሻው ነገር
ከዚህ በላይ እንዴት አድርገህ ትበቀለኛለህ? ልትገለኝ ከሆነ ደግሞ በደስታ ሞት ላንተማ ገነት ገነት ስማ እንደውም ዛሬ ለምን የሆነ ሰው አላስተዋወቅ? እናት አፋጭ በቀል ማለት ያሳጣ የመጣው ነገር ስታሳጣ ለቃችሁ አለቃችሁ ገላችኋለሁ ገላችኋለሁ ጭራሽ ካንተም ብሶ እኔን ለመማታት ስማ ሆን ብለህ ሰውን አስደንግጠህ በልብ ድካም ከገደልክ በኋላ ፕራንክ ነው ማለት ኃጢያት እንደሆነ አታውቅም? ለዚህ ሁሉ ስራ ትቀጣለህ። ወደ ውስጥ ገላችኋለሁ 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 ካሜራ ቢኖር በቃ ይሄ ነበር በደምብ ፍራንክ ማለት ይሄ ነው እንጂ መስሎኝ በቃ ፍራንክ ተደረግክ እኮ ንቃ ንቃ አስበኸው ይህ ነገር የእውነት ሆኖብን ቢሆን ነው? እስከ ጥቂት ደቂቃዎች ድረስ ለእኔ እውነት ነበር። አሁን ግን በደንብ ተምሬበታለሁ። ዋናው ነገር ግን ከስህተታችሁ መማራችሁ። ቤቲ ስትነግረኝ በጣም ተናድጄ አመጣጤ ሊጣላችሁ ነበር። ምክንያቱም እናንተ ባደረጋችሁት ነገር እሷ በጣም አዝና ተክዛ ነበር። ግን አስተዋይ ሚስቴ፣ በጣም የምወዳት የማፈቅራት ሚስቴ እንደዚህ መሆን የለበትም፣ ስህተታችሁን በደንብ አድርገን ማስተማር አለበት ስትለኝ በእሷ ሀሳብ ተስማምቼ ቲቲን በማሳተፍ በእናንተው ፕራንክ ተደረጋችሁ። ዋናውና ትልቁ ነገር ግን ከስህተታችሁ መማራችሁ አይደል እንዴ? በህይወቴ ከፍተኛ ጥላቻና ንዴትን ከጥቂት ደቂቃዎች በፊት አሰናክቻለሁ።
በእኛ ላይ እንዲሆን የማንፈልገውን ነገር በሌሎች ሰዎች ላይ ማድረግ እንደሌለብንም እንደዚሁ በመጥፎ መንገድ ተምሬበታል። እኔ ደግሞ መስፍን እባላለሁ። በለሷን የጠበቀ ፍሬዋን ይበላል፣ ጌታውንም የጠበቀ ይከብራል። ፈጣሪ ነገርን ሁሉ በጊዜው ውብ አድርጎ ሰራው። እኛም ለዚህ ክብር በቅተናል። ምንም እንኳን በትዳራችንና በህይወታችን ውስጥ ብዙ ፈተናዎችና ውጣ ውረዶች ቢኖሩብንም እኔም በዛ መሃል በትዳሬ ተስፋ ለመቁረጥ ባንገራግርም ፈጣሪ ጠንካራ ባል ሰጥቶኛል። ይሄ ቀን እንደሚመጣ እጅግ በጣም እርግጠኛ ነበር። ያው እነ መስፍንም የሰሩትን ስህተት በፈጣሪ እርዳታ ከጥፋታቸው እንዲማሩ አድርገን አሁን ላይ እነሱም ዩቲዩባቸው ላይ ጥሩ ምግባር ያለው ስራ እንደሚሰሩበት ቃል ገብተውልናል። እና አሁን ላይ እላችኋለሁ ከምነግራችሁ በላይ ከምታስቡት በላይ ከምትገምቱትና ከምትጠብቁት በላይ እጅግ በጣም ደስተኞች ነን። ፈጣሪ ክብር ይመስገን። ለሱ ምን ይሳነዋል? ለዚች ክብር በቅተናል። በነገራችን ላይ የባለቤቴ እናት ፈንጠዝያ ላይ ናቸው። ይሄንን ነገር ሳልነግራችሁ ማለፍ ስላልፈለኩኝ ነው። በጣም ተደስተዋል። ማለት ያልጠበቁት ነገር ስለሆነ ይሁን እኔ እንጃ፣ ተስፋ ስለቆረጡበት ይሁን ብቻ በጣም ደስተኛ ናቸው። በጣም ተመስገን። አምላክ እንደዚህ አይነትን ደስታ በሁሉም ሰው ቤት እንዲሞላ ምኞቴ ነው።